የማይጠገቡ ሰዎች ሺህ ዓመት ይኖሩልን። ስለ እምነታቸው አርእስተ ዜና። ውድና የተከበራችሁ ክብራትና ክብሯን በዛሬው ዕለት የደረሰን መረጃ አለም። በሰሞኑ አካውንቷን ቀይራ ስትራመድ የነበረች ጠይባ ሳቂታዋ እንዲሁም እናትዩብ በማለትም ስሟን ቀይራ መታወቂያን ቀይራ ስትራመድ እንደነበረችና ልታወነባብር ስትል በቁጥጥር ስር ፌዴራል ፖሊስ አውሏታል። የፌዴራል ፖሊስን ምስጋና አቅርባለች። እንደነዚህ አይነት ጀግና ሰዎች እንደነዚህ አይነት ብርቱ ሰዎች ሺህ ቢወለዱ ባው ላይ የነበሩ ግለሰቦች እሷ ተተያዘች እስር ቤት ትግባልን በማለት ተቃውሟቸውን አቅርበዋል። እንደውም እጃቸውን አጣምረው ተተያዘች ትታሰርልን በማለት ነው የዛሬው ስብሰባቸውን ያዋሉት። ግለሰቧ ይሄ አይደለም እኔ ልሰራ ያነሳሳኝ ባራማ ስንቀመጥ ግማሾቹ እንቅልፋቸውን በመተኛ ስለሚያሳልፉ ይሄ ጉዳይ ወደዚህ ድርጊት ሊያስገባኝ ችሏል ትላለች። በድርጊቱ ላይ የነበረ በግለሰቧ ላይ የተጽዕኖ እንደማያሳድርባት የተተማመነችው እነሱ እንቅልፋቸውን የሚተኙ ተሆነ ሌላ ስራም ሰርቼ ብመጣም ማንም አያየኝም በማለት ነበር። ነገር ግን ፌዴራል ፖሊሱ በአሁን ሰዓት ለሀገሩ በጣም ተነቃቅቶ እንደሚሰራ እሷም በዙ ላይ የገመገበች መሆኗ አይዘነጋም። ግለሰቦቹ እንቅልፋቸውን እንደሚተኙ ከመንግስት እስከ ታች ሰራተኛ ሲመጡ ባራማ ገብተው መተኛት እንጂ ለህዝብ ምንም እንደማይሰሩ እሷ በራሷ አንደበት የመሰከረችበት ሆኖ አግኝተነዋል። ጀግናም አለም ትላለች። በጣም ነው ፌዴራል ፖሊስን የማመሰግነው። እኔ ግን እነሱ ያማገጡ ነበር። ሀገሬን ግን ላገለግል ቃል እገባለሁ። መቼም ቢሆን ቃሌን አልክድም። በስነ ስርዓት እንደምሰራ ምንም ጥርጥር የለኝም። ታዲያ እያደረሰን የመረጃ አባላቶች በመከታተል በመሆኑ እሷ ሀገሬን አገለግላለሁ ምንም ቢሆን ታሁን ጀምሬ እንዲሁም የምቀጣበት ነው ብላለች። ባራማ የእንቅልፋቸውን የሚተኙትን ሰዎች እያወጣሁ አጋልጣለሁ በማለት መረጃ የደረሰውን መረጃ ወደ እናንተ እንደሚያደርስ በይሁ ላይ ልናሳውቅ እንወዳለን። ጠይባ ሳቂታዋ በናትዩብ ነበር የእንትን ያለችው ባራማ ላይ ተኝተው እንቅልፋቸውን ሲወቁ የነበሩ መሆኑንም እያለች እንዲሁም በአሁን ያለውን ጉዳይ ሁሉንም አዳምጡኝ እናገራለሁም ትላለች። እንደምታዋቸው ሁላቸውም ተኝተዋል። የምንም አደርገው ነገር የለኝም። እነሱ አይሰሩም፣ ይመጣሉ፣ ይተኛሉ። ዋቸው ታሁን ጀምሬ እንደውም አጋልጣቸዋለሁ። ተላላ ይመጣሉ፣ ስብሰባ ሰው ግማሹ ስለ ሀገሩ ሲወያይ፣ ግማሹ እንደምታዋቸው እንቅልፋቸውን ዝም ብለው መከካል ነው። እኔ ትንሽ ተሳስቻለሁ። አካውንቴን ለመቀየር በጣም ይቅርታ ጠይቃለሁ። የፌዴራል ፖሊስን በጣም ይቅርታ ጠይቃለሁ። የኢትዮጵያን ሕዝብም በጣም ነው ይቅርታ የምጠይቀው። አሁን አገሬን ለማገልገል ወደ ኋላልም ሕዝቤን ማገልገላለሁ። እንድታበረታቱኝ ነው። በደንብ ሊያዳምጡ አይችሉም እነሱ። ስለዚህ ነው መቼም ሰው ነውኝና ተመሳሳት አልወገድምና ያው ተሳስቻለሁ። የፌዴራል ፖሊስና የኢትዮጵያን ሕዝብ በጣም ይቅርታ ጠይቃለሁኝ። በዚሁ ላይ የደረሰን መረጃ ሲሆን ግለሰቧ በአሁን ሰዓት ሀገሬን አገለግላለሁ እንድታበረታቱኝም ስትልም ለመረጃ ፈታቲዩብ የደረሰውን መረጃ እኛ ደግሞ ወደ እናንተ ይዘን ብቅ ብለናል። መረጃውን ያገኘነው እንዲሁም በጣም የሚያሳዝን ነው።
ህዝባቸውን የሚያገለግሉ ተብለው ደሞዝ እየተከፈላቸው ባራማ ተቀምጠው እነሱ ግን የሚሰሩት ስራ እንደዚህ እንቅልፋቸውን ሲከኩ መዋላቸውና መበታተናቸው ነው። ግን በዙም ላይ ግን በቀደም እንዳሳየኋችሁ በጣም አስገራሚ ነው። ላይክ እና እንደዚህም እያደረጋችሁ እንድታበረታቱትም ብላለይና ለኔም ላይክ እንድታደርጉ። ግለሰቧ በሰሞኑ በትላንትናው ዕለት በቁጥጥር ስር ተዋለይ ወዲህ ህዝቡን መምከር እንዲሁም የተደበቀውን ባራማ ያለውን ህዝብ ማዋረድ ጀምራለች። ወደፊትም የምታመጣውንም ባናውቅም ነገር ግን ከሷ ብዙ ነገር እንደምንጠብቅ ነው የመረጃ ፈታቲው አባል የሚያሳውቀው። እንዲሁም በምንሰራው ስራ ማንም ቢሆን የሚስማማ የለም። ግማሹ ሳይስማሙ እንደሚበታተኑ ማሳወቅ እወዳለሁ። እኔ ይኸው ላይ ያበሳጨኝ ነው አካውንቴን የቀየርኩት። ደግሞም በዙ ላይ ማሳወቃችሁ ለኢትዮጵያ ህዝብ ብለን ተቀምጠን እነሱ እንቅልፋቸውን እየተኙ አዳራቸውንም ተኝተው ምንም መሀል አይደለም 2 ሰዓት 3 ሰዓት ለምንቀመጠው እዚህ መጥተው እንቅልፋቸውን ዝም ብለው ይነካሉ። እንግዲህ እንዳየናቸው ሰሞኑን ያው በባራማ ላይ ያሉትን የተደበቀ ቪዲዮ እያወጣሽ ይኸው ታሳይዘሻል፣ ምስሎች እያሳየሽን ያለው እና ሰዎቹ እንቅልፋቸውን ይተኛሉ። ታዲያ ስብሰባ ውስጥ እንዴት ነው ግማሹ ሰምቶ ግማሹ ያልሰማው? አገር ለካ ማበላሸት የያዙት በዚህ ጉዳይ ሆኖ ነውና ነው እዚህ ደረጃ የተደረሰው። በጣም የሚያሳዝን ነው። ያው እንደ ምስሉን እንዳሳየሽን በጣም ከባድ ነው። እናዝናለን። የኢትዮጵያ ህዝብ እንግዲህ በእንደዚህ ያለ ህዝብ ነው የሚመራው ማለት ነው። እንደምታዋቸው እንግዲህ እነዚህ ይተኛሉ። ሁላችንም በቃ ሁሉንም ነገር አናወጣም እያልን ነፍሳችን እያወቅን ምን አይነት ስራ እየተሰራ መሆኑን እያወቅን ወጥተን አናጋለጥም። ምናልባት እናጋለጥ የሆነ ምርጫ እንኳን ቢመጣ ተባብረው ይጥሉናል። ከሀገር ጋር አብረን ቆመን ስራ እንዳንሰራ እንታገዳለን በማለት ፍራቻ ለህዝብ አውጥተን አንናገርም። ሁላችንም በአይናችን እያየን ሽፉንፉን አድርገን ዝም ብለን ሄደን ቤታችን ተኛለን። የመታው ይንጣ። እንግዲህ እኔ ታሁን ጀምሮ ባራማን ሁሉንም ማዋረድ እፈልጋለሁ። ሁሉም እየገባ ይተኛል። ስብሰባው ምን እንደተካካደ በቴሌቪዥን ነው ሄደው ዘወር ብለው እንደገና የሚያዳምጡት ወይንም ጽሁፍ ሲለቀቅላቸው ነው እንጂ እዛ ሲሰበሰቡ ማንንም የሚሰማ የለም። ሰውየው መጣ፣ ተሰብስበናል፣ ተናገሩ፣ ተበታተኑ። ይሄ ነው ሁሉም የሚሰራው ስራ ኢትዮጵያ ላይ። ኢትዮጵያን ህዝብ እናገለግላለን ብለው ባራማ ገብተው እንደተኙም ነው በቁጥጥር የዋለችው ጠይባ ሳቂታዋም የተናገረችው። አንዳንዴም ታዲያ ጥፋትም ለደግ ለጥሩ ይሆናል። አይሰማሽም እንዴ? እና ታዲያ በአንዳንድ ጉዳይ ላይ ችግር ሲመጣ እንዲሁም ጥሩ ነገር ይዞ ይመጣል በማለት ነው ስሟን ቀይራ እንዲሁም በዙ ጉዳይ ላይ ያመለከተ ሲሆን ለካ ያ ሸር ነገር ወደ ከይድ ተለውጦም ባራማ የሚሰራውን ስራ በይፋ ተጋለጹ። እኒህን ግለሰቦች ግን በርካታ ሰዎች እዛው እያዩቸው የማይናገሩ ግለሰቦች ብዙ ነበሩ። ይህን ጉዳይ የሚከታተለው መረጃ ፈታቲውብ አሁንም ተጨማሪ መረጃ ወደ እናንተ ይዘን እንድንመጣ ሰብስክራይብ እና ላይክ እያደረጋችሁ እንድታበረታቱ ስንል እንጠይቃለን። የዛሬው መረጃ በዙም ይጠናቀቃል። ውድ ተመልካቾቻችን ሰብስክራይብ ያድርጉ። የመረጃ ፈታቲው ቤተሰብ የሆናችሁ የደውላ ምልክት ይጫኑ። የመረጃ ፈታቲው ቤተሰብ ለመሆን ሰብስክራይብ በማድረግ ቤተሰብ እንድትሆኑ የምንለቃቸውን ቪዲዮዎች በሰዓቱ እንዲደርሷችሁ ሰብስክራይብ፣ ላይክ፣ የደውላ ምልክት ታደረጋችሁ በሰዓቱ ይደርሳችኋል።